እኔ ወይ ደግሞ በጸልይ ያን ነገር ሊራው ይችላል ነበር አልጸለይኩም አሁንስ ምን ላድርግ ነው ስለይ ነበርው ከሆነ በኋላስ ምን ላድርግ ቀሪ ልጆች አሉኝ ልጆች አሉ 4 አሉኝ ከሱ እና ምን ላድርግ ስለ እግዚአብሔር ይሄን አድርግ ይለኛል የሚገርም ነገር ታስሯል ሂድና እሱን ጠይቀው ይቅርታ አድርግለት እንደዚህ ያድርግ ከማህበረሰቡ በጣም የተቃረነ ነው ይሄ ነገር በጣም ትንሽ ነው የራሴ አቋምና ያው ሰው ስለማይቃወመኝ ነው እንጂ ብዙ ችግር ያመጣ ነበር ከዛው እጪ ያዘን ልብስ እንዳይለበስ አልለበስንም ልጆቹ ቸኩሎ የገዙትን ያዘን ልብስ ራሱ ወይ ከላይና ከታች ያረጋችሁ ልበሱ ወይ አውጥና ጣሉ ነው ያልኳቸው ምክንያቱም የያዘን ልብስ ሀዘን ሲቀንስ የት ጋር ነው የታየው ወይም ደግሞ ለሞተው ሰው ጥሩ ነው ተብሎ የተጻፈበት መጽሐፍ የለም እንደውም ይከለከላል ሙታን ይቆራቸው ነው የሚለው ማለት አይፈቀድም ጥቁር መልበስን እኔ ኬት አምጥተን ነው እኔ እኮ ትልልቅ መሪዎቻችን ራሱ ሰው ሲሞት ጥቁር እየለበሱ ያሳዩናል ኬት መጥቶ ነው ይሄ ነገር ራሱ ለኔ ጥያቄ ነው የሆነብኝ እና ጥቁር እንዳይለበስ ምንም ማለት ከዚህ በላይ ምን እንዲደርስበት ነው ከዚህ በላይ ያዘን ምን አለ ከዚህ በላይ ጥቁር ምን አለ በዚህ ላይ እንደገና ሌላ ጥቁር ልብስ ለምንድን ነው የምትለብሰው ከዛው እጪ ለቅሶ ላይ ሰዎች ሲመጡ ስለ ልጆቻቸው ጠይቃቸው ነበር 2 ሰው አስታርቅ ያለውኝ ከልጆቻቸው ጋር በትንሽ ምክንያት ልጆቻቸውን ያባረሩ በትንሽ ምክንያት ከልጆቻቸው ጋር የተለያዩ ሰዎች አስታርቅ ነበር ገና ከዛው ለቅሶ ላይ ማለት ነው በነገራችን ላይ ማስተዋል ያምሩ ማበልጸጊያ ተቋም የማስታረቅ አገልግሎትም ይሰጣል የማማከር የማሰልጠን የማስታረቅ ስራ እንሰራለን እና አስታርቀን ገንዘብ አንቀበልም መቼም ቢሆን ማለት ነው ደሞ እንደድል ሆኖ ሰውም ይታረቅልናል በጣም በቃ የማይገመቱ ሽምግልናዎችን አድርገናል አስታራቂ ድርጅት አለ እንዲባልም ፈልጋለሁ ሰዎች ያን ድርጅት ሲያስቡ ገና ስለርቅ እንዲያስቡ ይሄ ነው እንግዲህ ዋው ያልተጠበቅነው ነገር አስወራኝ ማለት ያ አይ ባንተ ታሪክ ምን ያህል አባቶች እንደሚጽናኑ ምን ያህል እናቶች እንደሚጽናኑ ሰዎች የይቅርታን ኃይል ይረዳሉ ገብቷል አንተ አሁን ስለ ይቅርታ ብታወራ ሰማሃለሁ ገባ አንተ ስለ ምስጋና ብታወራ ሰማሃለሁ አንተ ስለ እንደዚህ ነገር ብታወራ ሰማሃለሁ ለምን አድርገህ አልፈበታል ቀላል አይደለም ስልጣናዎችም በእርግጥ ይቅርታን ምስጋናን እና ምን ያማከሉ ናቸው تحتاج شركة تعتمد عليها بمجال التكييف شركة فنون التبريد عندها كل اللي تبغاه من ይቅርታን ምስጋናን እና ምን ያማከሉ ናቸው ስለ ይቅርታ ራሱን የቻለ ስልጣና ሰጣለውኝ ሰዎች ይቅር ሲሉ ምን ያህል በረከት እንደሚያገኙ ብዙ ልጆች ስራ እንደሚያገኙ የሆነ ነገር ተቸግር ያለው ብለው ሲመጡ አስባለሁ ይቅር ማለት የሚገባህ ነገር አለ ይሆን ብዬ በቃ ዝም ብላ ይቅር በለስቲ ተወሰየውን ማታምጣው ምናምን ብዬ ወደ ስራ ይገቡ ልጆች ምናምን አሉ በመስጋና ሲያመሰግኑ እኔን የሚያስታውሱ በጣም ብዙ ሰዎች አሉ እና ይሄን ይመስላል በጣም ሰፊ ሳይሆን ሲምፕል ግን ሰዎች ሊኖሩት የሚችሉትን ነገር ነው እየሰራን ያለነው ወጣ ግን ምን ያህል ወጣ ከውስጥ የልጅ ነገር አይወጣም ማለት እግዚአብሔር በጣም ረድቶኛል በቃ በዛን ሰዓት ማውራው ከእግዚአብሔር ጋር ነበር ከእግዚአብሔር ጋር ማውራት ይወጣል ከሰው ጋር ባወራ ኖሮ በጣም ጎዳ ነበር ሌሎች ብዙ ስተቶች ውስጥ ገባ ነበር ብዙ ማይሆን ነገሮችን ላደርግ ይችላል ነበር አምሮ አምጥቶላል እንደዚህ አርግ ያለ በደንብ ሰዎች ስብለው ነበር እንዴ በርግጥ እኔ እንትና ያደርጉኝም ግን ማአት ማይሆን ነገር ሰዎች ተበቀል ክላሽ ገዛ አይምሮ ያላለኝም አይምሮ በፍጹም ተበቀል የሚል ነገር እኔ በማን ያዘዋል በልጅነቴ በጣም በቀለኛ ነበርኩኝ በጣም ኃይለኛ ነበርኩኝ በጣም አንድ ሰው ነክቶኝ ያንን ሰው በቃ እንዴት አርጊ ከሆነ ጊዜ በኋላ ነው ሽፍት ያደረኩት የልጅነት ህልሜ ነው ወታደር መሆን ነበር ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩ ወታደር ሲሆን ደግሞ የግንባር ወታደር የፍለፊት ወታደር መሆን ነበር እኔ ህልሜ በልጅነቴ ምንም ነገር አልፈራም ከመሳሪያ ጋር ነው የምታገለው መሳሪያ ስተኩስ ገፍትሮ ይጣለኝ ምናምን ሁሉ ነው እንትን ያደረኩት እና የሆነ ጊዜ በራሴ መብቴን ማስከበር በጉልበቴ ይመስለኝ ነበር ከዛ ሳየው ያ መንገድ ጥላት ነው የሚያበዛብኝ ያንኛው መንገድ ስትሆ ይሄኛው በጣም አሪፍ ነው ይሄኛው የመረጥኩት መንገድ በሌለውበት የኔ ነገር ሲከበር
በሌለውበት እኔ ስከበር ምናምን አሳየኝ። እንዴ ይህ ከሆነ ለምንድነው ለእኔነቱን ምን ያደርግልኛል? በጣም እናደድ ነበር። ተናዳጅነቱን ምን ያደርግልኛል በሚል ሽፍት አደረኩኝ እንጂ እንደዚህ ሆኜ ተወልጄ አይደለም። ያ እግዚአብሔር ይቀይራል እኮ። ዋው በጣም ጠንካራ ሰው ነህ። በጣም ምን ልጅ ባይኖረኝም እንኳን ልጅ ኖራኝ እንደዚህ አይነት ነገር ሀppen ቢያደርግ እንደው ዝም ብላ በጣም ውስጤ አታስብ። እንደዛ መጥፎ ነው። ሰዎች እንደዛ እንዲያስቡ አልፈቅድም። ለምን ብትለኝ በጣም አትዘን። በጣም ማዘን መጥፎ ነው፣ ስህተት ነው። በጣም እግዚአብሔር ጋር በጣም አዝኛለሁ። ምን ሆኖ መሰለ የጓደኛዬ ልጅ ትሞታለች እና የጓደኛዬ ልጅ ስትሞት እኔ እንጃ በቃ የተሰማኝ ሀዘን ልነግርህ አልችልም። በቃ ልብን ክት የሚያደርግ ትቀርባታለህ፣ ታውቃታለህ። በጣም መቀርባት ቅዳሜ ዕለት ተመርቃ ሰኞ ዕለት ሞተች። ምርቃት እሱ ነው የሚወስደኝ እያለች ነበር አሉ እና ታማ ነው የሞተችው ልጅቷ። ብቻ ያ ሀዘን ውስጤ በቃ የሆነ ግብት አለ። አሁን በእኔ ልጅ ራሱ ሰው እንዲያዘን አልፈልግም። በጣም ዲፕ ሀዘን ጥሩ አይደለም፣ ደግሞ የተፈቀደም አይደለም እኮ እኛ ዝም ብለን እናደርገዋለን እንጂ ፀሐይ ጥልቅ ነው። አጽናናኝ ማለት አጽናኙን መንፈስ ላክልኝ ብሎ እግዚአብሔርን ማለት በእግዚአብሔር መጽናናት ስትችል ነው እግዚአብሔርን አመንከው የሚባለው እና እንደዛ ነው የሚያወጣው። ድገምልኝ በእናትህ። በእግዚአብሔር መጽናናት ስትችል ነው እግዚአብሔርን አመንከው የሚባለው። ሰዎች ምን ይሆናሉ እንደዚህ አይነት ችግር ሲገጥማቸው አንዳንዴ ራሳቸውን ይረሱና ጓደኛ ወደ መፈለግ፣ ከሰዎች ጋር ወደ ማሳለፍ፣ ሌላ ርዕስ ውስጥ ወደ መግባት፣ የጦርነት ዜና መስማት። ወደ ሶስት ብንገባ አሁን ሰዎች ምን ያደርጋሉ በየቀኑ ምን ያከናውናሉ ብለህ ብትል ለህይወታቸው የሚጎዳቸውን ነገር ነው የሚያከናውኑት። ከሀሳብ ከሚያወሩት ነገር ከሚውሉበት ውሎ ከምናምን ስታይ አጀንዳቸው በሙሉ የእነሱ ህይወት አይደለም፣ እነሱን የማይጠቅም እነሱን የማይመለከት። ያ ደግሞ ማህበረሰብ ውስጥ የሆነ እንትን ፈጥሯል። ለምሳሌ አንተና እኔ ከዛ ውስጥ ስንወጣ ማህበረሰቡ የሚያይበት እይታ እኮ በጣም አሪፍ እየሰሩ ነው፣ ማን ያዘዋልና ፈለቀ ራሳቸውን እየቀየሩ ነው ምናምን የሚባል ዜና ያለ ይመስላል። ሊያጋጥም ይችላል እሱ። እኔ ቀድሜ ስላነበብኩኝ ቀድሜ ስለተረዳሁት ዋው ነው የምለው። አገለሉኝ፣ ደስ ይላል። በቃ ትክክለኛው መስመር ላይ ነኝ። አንድ ነገር ልንገርህ፣ እኔ ድሮ ንግድ ላይ እያለሁ አናተርፍም ነበር። ምንነግደው ሽንኩርት ነው። እንነግዳለን አናተርፍም፣ እንለፋለን አናተርፍም። ለምንድን ነው ብዬ አንድ ቀን ከመኝታ የተነሳው ራሴን ጠየቅኩት። ምንድን ነው ምክንያቱ? ማለት የሰው ገንዘብ አልፈልግም፣ እኔ በሀቅ ነው መስራት የምፈልገው፣ ሰነፍ አይደለሁም፣ እለፋለሁ። ለምንድን ነው የት ጋር ነው ትርፉ የጠፋው? በጣም ብዙ ጥያቄ ጻፍኩ። ያን ጥያቄ ራሴ ነኝ የመለስኩት። አንደኛው ቅድም ያልነው ነገር ነው። ኪሳራ ውስጥ ሆነ ትርፋማ ነኝ ብለህ ለራስ መንገድ ትችላለህ ወይ ብዬ ነው የጠየቅኩት። ስራህን ትወደዋለህ ወይ ብዬ ነው የጠየቅኩት። ስራህን ለመውደድ ምን ታረጋለህ? ዝም ብሎ ደግሞ አይወደድም፣ ምክንያት ይፈልጋል አይምሮ። በምክንያት ምን ትሰጠዋለህ ለአይምሮ ውስጥ? አሁን ይህን ስራ ወደዋለሁ እንድትል ትርፋማ ነኝ እንድትል ምን ታረግለታለህ? ቆይ እስቲ አንተ በመነገድህ እነማንማ ገንዘብ ያገኛሉ? አንተ አታተርፍ፣ ስንት ሰዎች ገንዘብ ያገኛሉ? ታዲያ ይህ ትርፋማ ነኝ አያስብልህም? ይህ ሁሉ እየተጻፈ ነው። የሚገርም ነገር። ከዛ በሚቀጥለው ቀን ያንን ወደ መተግበር ነው የሄድኩትና መንገድ ላይ የሄድኩ ራሱ ትርፋማ ነኝ ይላል አይምሮ። አዎ እያተረፍኩ ነው ምናምን ላለሁኝ። ይህን ስትል ግን ጓደኞችህ ውሸታም ሊሉህ ይችላሉ። ምክንያቱም እነሱ የሚያውቁት ሪያሊቲ ኪሳራ ነው። ከዛ በኋላ ለተወሰነ ቀን አሸነፍኩት። ሪያሊቲውም እንደዛ ሆነ። ከዛ እንዴትም አድርጌ ብገዛው ይሸጣል ማለት ጀመርኩኝ። ገበያ ላይ ወጥቼ ያለውን ሁሉ ጠራርጌ እገዛለሁ። ይሸጣል፣ ያተርፋል፣ ትርፍም አለ። የሚገርም አንድ ገበያ ላይ ነግደ አንደኛው ከስሮ አንደኛው አትርፎ የሚገባበት ሁኔታ አለ። እና ለዚህ ነው ያለበት ሁኔታ ውስጥ ሆነ የምትፈልገውን መናገር ከቻልክ ያኛው ቀጥሎ በሂደት የሚመጣ ነው። ይሄ እኮ የዩኒቨርስ እኮ ሚስጥር እኮ ነው። እምነት ማለት እኮ ያ ነው። ያልሆነውን ነገር እንደሆነ አድርጎ ማሰብ። ግን አሁን እያወራን ያለነው ነገር ዓለም ከሚሰራው ተቃራኒ ነው እያወራን ያለነው። ልጆች ትምህርት ቤት ከተማሩት፣ ቤት ውስጥ ከተነገራቸው፣ ሚዲያ ላይ ካለው ነገር ተቃራኒ። ሰው ልጅ በቃ ደሃ ነኝ ነው፣ በቃ ይኸው የለኝም ደሃ ነኝ። ይኸው በጣም የሚገርምህ ነገር ልጅህ አይቀበልም እንደዛ ብትለው። ልጅህ አሁን አንተን የምታደርገው አይደለም በቃ ሀብታም ነኝ በል ምናምን ብትለው በቃ ሀብታም ነኝ ብለህ የለ ገንዘብ አምጣ ነው የሚልክ፣ ሊፈትንህ ማለት ነው። እኔ አንድ ወቅት ላይ ልጄ ትልቅ ልጅ አለኝ 23 ዓመቱ ነው። አይቀበልም ነበር። በቃ የሆነ ጊዜ ትሰማለህ የሆነ ጊዜ ይገባሃል ብዬ ምናምን ስነግረው በቃ ተወኝ፣ እኔ እንደ ማህበረሰቡ ልኖርበት፣ አንተ እንደ መጽሐፍ ኑሩ ነው። روتين العناية بالبشرة عندي ما في تعقيد، خطوات قليلة لكن مختارة بعناية. አንተ እንደ መጽሐፍ ኑሩ ነው የምትለው። አሁን
የኔን ተቋም የሚመራው አንደኛ እሱ ነው። በጣም ጎበዝ ልጅ ነው ብታይ። በጣም አሁን እኔ የሆነ ነገር ስል እንደውም እሱ ነው የሚያበረታኝ።